በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ሚዲያ የምትከታተሉ ሁላችሁም ውድ የተዋህዶ ልጆች በባለፈው ሳምንታት ያለፍናቸውን ሳምንታት ከመጽሐፍ ቅዱስ እያነሳን ከቤተ ክርስቲያናችን አስተምሮ እያነሳን በተለይም ደግሞ በጾሙ ውስጥ ትልቅ ድርሻ ያለውን የቤተ ክርስቲያናችን የቅዱስ ያሬድን ዜማውን ጾመ ድጓውን እያነሳን ስናስተላልፍ ከርመናል። ያንንም ትምህርት እንደተከታተላችሁት እንደተማራችሁበት እናምናለን። ዛሬ ደግሞ የምናስተላልፍላችሁ ይህ የዐቢይ ጾም ስድስተኛው እሁድ ስድስተኛው ሳምንት ገብርኄር በመባል ይጠራል ወይም ገብርኄር ይባላል። ይህ ስድስተኛው ሳምንት እንግዲህ በባለፉት ሳምንታቶች ስንማማር ከርመናል፣ አይተናቸዋል። ምን እንደሆኑ ታሪካቸውና ስርዓታቸው፣ ትውፊታዊ አመጣጣቸው፣ የመጽሐፍ ቅዱስ ይዘታቸው ምን እንደሆነ አይተናል። ዛሬ ስድስተኛው ሳምንት ወይም ደግሞ ስድስተኛው እሁድ ገብርኄር በመባል በቤተ ክርስቲያናችን አጠራር ይጠራል። እንግዲህ ገብርኄር ብሎ የጠራው ከኋላ ስንመጣ የዐቢይ ጾምን ሳምንታት ሊቁ ቅዱስ ያሬድ እንደሰየማቸው ከመጽሐፍ ቅዱስም ስያሜያቸውን እንደምናገኛቸው አሁንም ገብርኄርን በዚሁ ይዘት እንቀጥላለን ማለት ነው። እንግዲህ ገብርኄር ማለት በማቴዎስ ወንጌል ምዕራፍ 24 ቁጥር 45 ላይ ስታነቡ መኑ ውእቱ ገብርኄር፣ ገብርኄር ማን ነው? ገብርኄር ማለት ገብር ማለት ታዛዥ ማለት ነው። ኄር ማለት መልካም እረኛ ማለት ነው። ከሁለት አረፍተ ነገር የተዋቀረ ነው። ገብርኄር ታማኝ አገልጋይ ማለት ነው። ታማኝ አገልጋይ ወይም መልካም አገልጋይ። እንግዲህ ከፈጣሪያቸው ምስክርነት የሚያገኙ ሁሉ በዚህ ስም ይጠሩበታል ማለት ነው። ብዙሃኑ ወይም አንድ ግለሰብ ወይም አንድ ጻድቅ ወይም አንድ ሰማዕት ወይም አንድ አባት ገብርኄር የሚባል ስም ይሰጠዋል። ከእግዚአብሔር የተሰጠውን የእግዚአብሔርን ትእዛዝ ጠብቆ የእግዚአብሔርን ሕግ ጠብቆ እስከ ዕለተ ፍጻሜው እስከ ዕለተ ሞቱ ድረስ የኖረ ሰው መልካም አገልጋይ ይባላል ማለት ነው። የቤተ ክርስቲያናችን ሊቁ ቅዱስ ያሬድ እንግዲህ ይህንን ገብርኄር ብሎ የወሰደበት ወደፊት ወደ ወንጌሉ ስንገባ ወደ ወንጌሉን እየተረጎምን እያየን እያብራራን ስንሄድ ለምን ገብርኄር አለ የሚለውን ሐሳብ እናያለን፣ እንመለከታለን። እንግዲህ መልካም አገልጋዮች የሚባሉት በሃይማኖት ጸንተው በፈጸሟቸው በጎ ስራዎች ናቸው። ውድ የተዋህዶ ልጆች ተመልካቾቻችን፣ ይህ መልእክት የሚያስተላልፈው ወይም ደግሞ ይህ ትምህርት ገብርኄር ብለን ያነሳ ነው መልካም አገልጋዮችን አይተን መልካሞች እንድንሆን በተሰለፍንበት ስራ ደግ ሰራተኞች፣ ታማኝ ሰራተኞች እንድንሆን ገብርኄር ብሎ ስያሜውን የሰጠው ብለን አይተናል። ሊቁ ቅዱስ ያሬድ ነው። ስለ ገብርኄር የሚናገረንና የሚያስረዳን ደግሞ ሐዋርያው ቅዱስ ማቴዎስ እንደሆነ አይተናል። ምዕራፍ 24 ቁጥር 45 ላይ አይተናል። እንግዲህ ገብርኄር ከቀዳሜ ማታ እስከ እሑድ ጧት ድረስ ከዋዜማው ጀምሮ በቤተ ክርስቲያናችን የሚዘመረው፣ የሚሰበከው፣ የሚዜመው፣ በቅዳሴው ላይ የሚተረጎመው ስለ ገብርኄር ነው ማለት ነው። ስለ ገብርኄር ቤተ ክርስቲያናችን ዓመታቱን ሙሉ 365 ቀናቱን ሙሉ ከፋፍላ ወንጌሉን ከፋፍላ ምስባኩን ከፋፍላ መልእክቱን ከፋፍላ ነገረ ክርስቶስን የምታስተምር ክርስቶስን የተከተሉ ቅዱሳን አባቶች ደጋግ አባቶች ያሉትን እነሱን እያነሳች፣ ምክንያቱም በዓለም ላይ ያሉ ሰዎች ደግሞ ደጋግ አባቶችን እያነሱ እየተመለከቱ እያዩ እነሱን አሰር አድርገው እነሱን መንገድ አድርገው እንዲከተሉ ልጆቿን ታስተምራለች። እንግዲህ ዛሬ ገብርኄር ለተባለው ቀን በዚህ ምሳሌ እንዲሆነን በማቴዎስ ወንጌል ላይ የተጻፈውን ታሪክ እናነሳለን። ቅድም እንደተናገርነው በማቴዎስ ወንጌል ላይ ያለውን ታሪክ እናነሳለን። 24:45 ላይ ወይም ደግሞ 25:15 ላይ ተመሳሳይ ቃላት ናቸው። በጎላ ሁኔታ በጎላ በተረዳ ታሪኩን የምታገኙት ግን ማቴዎስ ወንጌል ምዕራፍ 25 ቁጥር 15 ጀምራችሁ አንብቡት። እዚሁም ደግሞ በተቃራኒው ደግሞ ማቴዎስ 24:45 ላይ ስታነቡ ታገኙታላችሁ። ገብርኄር የተባለውን ስያሜ ከወንጌሉ እንመልከት። አንድ ባለጸጋ ሰው ነበረ፣ ባሪያዎችን ጠርቶ እንዲህ አላቸው ይላል። አንድ ባለጸጋ ሰው ነበረ፣ ባሪያዎችን ጠርቶ እንዲህ አላቸው። ለአንዱ 5 መክሊት ሰጠ፣
ባሪያዎችን ጠርቶ እንዲህ አለ። ለአንዱ 1 መክሊት ሰጠው፣ ለአንዱ 2 መክሊት ሰጠው፣ ለአንዱም ደግሞ 1 መክሊት ሰጠው። ከዚህ በኋላ ወደ ሩቅ ሀገር ሄደ ይላል። ተመልከቱ። ባሪያዎችን ጠርቶ ለአንዱ 5፣ ለአንዱ እንደሚቻለው 2 መክሊት፣ ለአንዱ ደግሞ 1 መክሊት ሰጠ። ተመልከቱ፣ አስተውሉ የተዋህዶ ልጆች። 5 መክሊት የሰጣቸውም ሰው ወደ ሌላ ሀገር ሄደ፣ ገንዘባቸውን ሰጥቶ አስረክባቸዋል። ካሁን በኋላ አደራው የእናንተ ነው ብሎ ማለት ነው። አባቶቻችን ለኛ ምን አስረክበውናል? ሃይማኖት አስረክበውናል፣ ሀገር አስረክበውናል፣ ፍቅር አስረክበውናል፣ አንድነት አስረክበውናል፣ መረዳዳት አስረክበውናል፣ ሰው ሲታመም መርዳት አስረክበውናል፣ ሰው ሲያዝን አብሮ ማዘን አስረክበውናል፣ ሰው ሲጎዳ አይዞ ብሎ ከጎን መቆም አስረክበውናል። ወደ ሐሳቡ ልመልሳችሁ። 5 መክሊት የተቀበለው ባለጸጋው ንጉሱ ወደ ሌላ ሀገር ሲሄድ 5 መክሊት የተቀበለው ወጥቶ ወርዶ ሌላ 5 መክሊት አትርፎ 10 አድርጎ ጠበቀው። 5 የተቀበለው አትርፎ ወጥቶ ወርዶ ደክሞ ማለት ነው 10 አድርጎ ጠበቀው። 2 የተቀበለውም ወጥቶ ወርዶ አትርፎ 4 አድርጎ ጠበቀው። ማን ቀረን? 1 የተቀበለው ማለት ነው። 1 የተቀበለው ግን ቢጠፋብኝስ? እሱ ጨካኝ ሰው ነው፣ እሱ ኃያል ሰው ነው፣ ምን እከፍለዋለሁ እኔ ባዶ ነኝ ብሎ ሄዶ መሬቱን ቆፍሮ በጨርቅ ጠቅልሎ የጌታውን መክሊት ቀበረ ይላል። ተመልከቱ። ከብዙ ጊዜ በኋላ 5 ለሰጠው፣ 2 ለሰጠው፣ 1 ለሰጠው ለባሮቹ ገንዘቡን ሊጠይቅ ያ ባለጸጋው መጣ ማለት ነው። ባለጸጋው መጣ። ከብዙ ጊዜ በኋላ ጌታቸው መጥቶ ተቆጣጠራቸው ይላል። 5 መክሊት የተቀበለው ቀርቦ እነሆ ጌታዬ 5 መክሊት ሰጥተኸኝ ነበረ፣ 5 አትርፌ ሰጥቻለሁ እነሆ አለው። ያኔ መድኃኒታችን ኢየሱስ ክርስቶስ ተደሰተ። ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ጅበ ብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ። አንተ ታማኝ አገልጋይ በእውነት ከሰጠሁ ላይ 5 ጨምረህ አትርፈሃልና እነሆ ደስታ ወዳለበት መከራ ወደሌለበት ፍቅር ወዳለበት ግባ አንተ ታማኝ ባሪያ አለው። ተመልከቱ፣ ታማኝ ባሪያ። ለዚህ ነው ገብርኄር ተብሎ የተሰየመው ቀን። ሌላው ደግሞ ሁለተኛው መጣና 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበረ፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ አለው። ጌታውም ተደሰተ። አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ጅበ ብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ። ወደ ጌታ ደስታ፣ ወደ ደስታ ጌታ ወደ ሰጠ ወደ ጌታ ደስታ ግባ። ምን ማለት ነው? አስተውሉ የተዋህዶ ልጆች። ወደ ጌታ ደስታ ግባ አለው። እግዚአብሔር የሰጠህን ተመስገን ብለህ አትርፈህ ወጥተህ ወርደህ ለሱ አስረክበሃልና። ከዛ በኋላ 1 ቀረ። 3ኛው 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ ካልዘራህበት የምታጭድ ካልበተንብበት የምትሰበስብ እንደሆንክ ስላወቅ መሬቱን ቆፍሬ ሌቦች እንዳይሰርቁኝ ቀበርኩት አለው። አንተ ሰነፍ ባሪያ አለው ጌታችን፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። ያው የዚህን መክሊት ውሰዱና 10 መክሊት ላለው ስጡት። ለዚህ ነው ላለው ይጨመርለታል የተባለው። የተዋህዶ ልጆች በዚህ ዘመንም የዘወትር ጸሎት አባታችን ሆይ የምትለዋን ጸሎት የምንጸልይ ከሆነ ላለው ይጨመርለታል ተብሏልና ነገ 150 ዳዊት እንድንደግም እንድንጸልይ የዘወትር ጸሎት እንድንጸልይ ቅዳሴውን ቆመን እንድናስቀድስ ትርጓሜውን በፍቅር እንድንሰማ እየተጨመረልን እያደግን እንሄዳለን። ዛሬ እውነትን የምናወራ ከሆነ ነገ በልባችን እንደ ቅዱሳን አባቶቻችን መልካም ባሪያዎች፣ መልካም ታዛዦች እንባላለን ማለት ነው። የዚህን መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል፣ ይጨምርለታል። ለሌለው ግን
ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨምሩታል። አያችሁ፣ በተሰጠን መክሊት ካልተጠቀም እግዚአብሔርን ካላገለገልነው ጨለማ ወዳለበት ጽኑ እስራት ወዳለበት እንገባለን። ማቴዎስ 25:14 እስከ 25 አንብቡ። ምን አይነት መክሊት ተሰጥቶናል? እኛ የተዋህዶ ልጆች ይህን ሚዲያ የምትከታተሉ ጆሮአችን መክሊት ነው፣ አይናችን መክሊት ነው፣ አፋችን መክሊት ነው፣ እጃችን መክሊት ነው፣ እግራችን መክሊት ነው፣ አይምሮአችን መክሊት ነው፣ ተሰጥቶናል። በጆሮአችን የእግዚአብሔርን ቃል ልንሰማበት፣ በአይናችን ልናነብበት፣ በአፋችን ልንልልበት፣ በእጃችን ልንጽፍበት፣ ልናጨበጭብበት፣ በእግራችን ልናሸበሽብበት መክሊት ተሰጥቶናል። ለማንኛውም ወደ ምስጢሩ ልመልሳችሁ። ባለጸጋ የተባለው ባሪያዎቹን ጠርቶ ገንዘብ ሰጣቸው። ባለጸጋ ገንዘብ የሰጣቸው ባለጸጋ ማን ነው ካልን፣ ወይም ባለጸጋ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ከሱ በላይ ባለጸጋ ማን አለ? ባለጸጎች ባለጸጋ ቢሆኑ ከባለጸጋው ተሰጥቷቸው፣ ምሁሮች ምሁር ቢባሉ ከሱ ተሰጥቷቸው ነው። ዘመሃሮ ለአብርሃም በልሳነ ዕብራይስጥ ሊቀ ከመ አብርሃም እንዘይት መሐር ልሳነ ዕብራይስጥ። አባቶቻችን እንዳስተማሩ አብርሃምን ዘመሃሮ ለአብርሃም በልሳነ ዕብራይስጥ፣ አብርሃምን የዕብራይስጥ ቋንቋ እያስተማረ ያሳደገው እግዚአብሔር አብርሃም ባደገበት በዕብራይስጥ ቋንቋ እየተማረ ራሱ እግዚአብሔር አደገ ማለት ነው። በሊቃውንት ስር ከሊቃውንት ስር ቁጭ እያለ አደገ። ሊቀ ከመ አብርሃም እንዘይት መሐር ልሳነ ዕብራይስጥ፣ እንደ አብርሃም የዕብራይስጥን ቋንቋ እየተማረ አደገ ማለት ነው። ስለዚህ ባለጸጋ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ምንድነው ልዩ ልዩ የአገልግሎት ጸጋ? በቤተ ክርስቲያናችን ልዩ ልዩ የአገልግሎት ጸጋ አለ። ባለጸጋው መጥቶ እንዲመጸውት ቤተ ክርስቲያን እንዲሰራ እንዲያንጽ ልዩ ጸጋ ተሰጥቶታል። ድሃውም ደግሞ በቻለው አቅም በጉልበቱ እንዲያንጽ ቤተ ክርስቲያን እንዲሰራ ልዩ ጸጋ ተሰጥቶታል። የሚዘምረውም የሚቀድሰውም የሚሰብከው ማህሌት የሚቆመው እያንዳንዳችን ልዩ ጸጋ ተሰጥቶናል። ያተረፉበት በሚገባት በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። ስለዚህ እንደ ቅዱሳን ሰዎች ደግሞ እኛ ይህን እንድናተርፍበት፣ መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ የማያገለግል ሊያገለግል ሲገባው የማያገለግል ሆኗል ማለት ነው። መክሊቱን የቀበረ አይ እኔ ተስፋ የለኝም፣ ቤተክርስቲያን በሄድ ጸሎቴን አይሰማኝ፣ ብጸልይስ አይሰማኝ፣ ቃሉን ብሰማውስ አይገባኝ፣ እግዚአብሔር ቤት ተመላልሼ ጉልበቴ እስከሚደክም ድረስ ተመላልሼ ምን አገኘው ብለን ተስፋ የምንቆርጥ ካለን ከዚህ ትምህርት መማር ያስፈልጋል። የተዋህዶ ልጆች ጌታችን ሊቆጣጠራቸው መጣ ማለት ተመልከቱ፣ በዕለተ ምጽአት ለሁሉም በአገለገለው አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ተመልከቱ፣ ሊቆጣጠራቸው ጌታቸው መጣ ማለት በዕለተ ምጽአት ለሁሉም እንደሰጠው ለሁሉም ያኔ በጎችን በቀኙ ፍየሎችን በግራው ይላል። አማያቀውም አባጋ በየማኑ ዋጣሪ በጸጋው ይመጣል። ትናንትና ባሮቹን ሰጥቶ ላካቸው፣ ገንዘብ ሰጣቸው፣ አተረፉ እንደተባለው ሁሉ እነዛ እንደተጠየቁ ሁሉ እኛም እንጠየቃለን። በተሰጠን መክሊት አትርፈንበታል ወይ? እግዚአብሔርን አገልግለንበታል? ገንዘብ ያለን በገንዘባችን እግዚአብሔርን አገልግለናል? ዕውቀት ያለን በዕውቀታችን እግዚአብሔርን አገልግለናል ወይ? ካላገለገል ልክ አንድ ተቀብሎ ቆፍሮ እንደቀበረው በኋላም ጨካኝ ብሎ እግዚአብሔር እንደተናገረ እግዚአብሔርን ጥርስ ማፋጨት ወዳለበት አውጡት ብሎ እንደተናገረ ሁሉ እኛም እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት እንዳንወርድ መጠንቀቅ ያስፈልጋል ማለት ነው። ሰነፎች ደግሞ ጥርስ ማፋጨት ጽኑ ስቃይ ወዳለበት ጨለማ ወዳለበት ይወረወራሉ ማለት ነው። ደጋጎች ወደ ጌታ ደስታ ግባ ተብሎ እነዛ ደጋጎቹ ባለ አምስቱ ባለ ሁለቱ እንደተነገሩ ሁሉ ደጋጎች በዚህ ዘመንም ወደ መንግስተ ሰማያት ግቡ እንባላለን። ደጋጓች ያልሆነ ደግሞ ሕጉን ያልጠበቅን ደግሞ ምን እንሆናለን? ወደ ጨለማው ፍቅር ወደሌለበት እግዚአብሔር ወደሌለበት መላእክት ወደሌሉበት ዲያብሎስ ወዳለበት እንወሰዳለን ማለት ነው። የተዋህዶ ልጆች
ይህ እያንዳንዱ ባሪያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆች ይጠበቃል። ለምን ከተባለ ታማኝ አገልጋይ ማን ነው? ባል ለሚስቱ ታማኝ ነው ወይ? ሚስት ለባሏ ታማኝ ናት? የተወለደ ልጅ ለአባት ለእናቱ ታማኝ ነው? ወደ ቤተ ክርስቲያን ስንመጣ የቤተ ክርስቲያን ልጆች ለንስሐ አባቶች ታማኝ ናቸው ወይ? የቤተ ክርስቲያን አባቶች ለቤተ ክርስቲያን ልጆች ታማኝ ናቸው ወይ የሚለውን ሐሳብ መውሰድ ያስፈልጋል። እስኪ ታማኝ አገልጋይ ከተባሉት አንድ ሁለት እናንሳና ትምህርታችንን እናጠቃልላለን። ይህን ሚዲያ የምትከታተሉ ውድ የተዋሕዶ ልጆች ዛሬ የምናየው ስለ ገብርኤል፣ ስለ ታማኝ አገልጋይ፣ ስለ መልካም አገልጋይ ነው የምናየው። ታማኝ አገልጋይ በብሉይ ኪዳን ዘመን የነበረ ነብዩ ሙሴ ነው። ሙሴ ታማኝ አገልጋይ እንደነበረ ቅዱሳት መጻሕፍት ይመሰክሩለታል። ታማኝ አገልጋይ ነው ሙሴ። ዘኍልቍ 12:6 ላይ ስታነቡ ባሪያዬ ሙሴ እርሱ በቤቴ ሁሉ የታመነ ነው ይላል። ዛሬ በቤቱ ታማኝ ነን ወይ? ዛሬ በቤተ መቅደሱ ታማኝ አገልጋዮች ነን ወይ? ቁመን የምናስቀድሰው፣ ቤተ መቅደስ ገብተን የምንቀድሰው፣ አውደ ምሕረት ቁመን የምንሰብከው፣ አውደ ምሕረት ቁመን የምንዘምረው ታማኝ ነን ወይ? ታማኝ ነን ወይ? አስተውሉ። ባሪያዬ ሙሴ ነው ያለው። በቤቴ ሁሉ ነው ያለው። በቤቴ ሁሉ የታመነ እግዚአብሔር ባለበት ሁሉ የታመነ ነው ሙሴ። በሲና ተራራ የታመነ ነው ሙሴ። በባሕረ ኤርትራ መካከል ሲሻገር የታመነ ነው ሙሴ። በዓለት ላይ በጭንጫ ላይ ውሃ ፍልቆ ወደ እግዚአብሔር ለምኖ ውሃ ፈልቆለት ሲመግባቸው የታመነ ነው ሙሴ። ከሰማየ ሰማያት መና ወርዶለት ህዝቡ ሲመገብ የታመነ ነው ሙሴ። ሙሴ ያልታመነበት ቦታ ቢኖርም እንኳ እግዚአብሔርን ያሳዘነበት ቢኖርም እንኳ ባሪያዬ ሙሴ የታመነ ነው ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ መስክሮለታል። ይህ የፍጡር ምስክርነት ሳይሆን በፈጣሪ የተሰጠ ምስክር ነው። ተመልከቱ። ታማኝ አገልጋይ ማለት በፍጡር የሚሰጥ ሳይሆን ከፈጣሪ የተሰጠ ምስክርነት። ዛሬም እኛ ለእግዚአብሔር ታማኝ ስንሆን ታማኝ አገልጋይ፣ ታማኝ ልጆቼ፣ ባሪያዎቼ ይለናል። ለዚህ ነው ቅዱስ ጴጥሮስን በጎቼን ጠብቅ እያለ ለቅዱስ ጴጥሮስ ኃላፊነትን የሰጠው ታማኝ አገልጋይ እንደሆነ። ተመልከቱ። የሙሴ በረሃ ስደት፣ መከራ እና ቁጣ ያልበገረው 40 ዓመት ስለ ወንድሞቹ የተጋደለ የተሰቃየ ታማኝ አገልጋይ እንዲህ ነው። እንግዲህ በበረሃም በስደትም በመከራም በችግርም በመውጣትም በመውረድም ታማኝ አገልጋይ በእግዚአብሔር ዘንድ በሕዝቡም ዘንድ ይወደዳል። በእግዚአብሔር ዘንድ የታመነ ታማኝ አገልጋይ ቅድሚያ በሰው ዘንድ ነው የሚወደድ። በሰው ዘንድ ያልተወደደ አገልጋይ በእግዚአብሔር ዘንድ አይወደድም። ለምን? ቀድመን መውደድ ያለብን ማንን ስለሆነ? ሰውን ስለሆነ። ሐዋርያው እንደሚነግረን በምድር ላይ የምታየውን ወንድምህን ያልወደድክ የማታየውን እግዚአብሔርን እንዴት ተወደዋለህ ብሎ ይነግረናል። አሬ የተዋሕዶ ልጆች የምናየውን የሰው ልጅ ያልወደድን ያላየነውን እግዚአብሔርን እንዴት እንወደዋለን? በከንፈራችን የምንስመውን የሰው ልጅ ያልወደድን በከንፈራችን ወይኔ ብለን ወይም ብለን ምንጸት ሰጠን በከንፈራችን እግዚአብሔርን ልንወደው እንችላለን? አንወደውም። 40 ዓመት ደግሞ የተሰደደላቸው ተመልከቱ። ሙሴ ለእግዚአብሔር ታምኖ 40 ዓመት ሙሉ የተሰደደላቸው ወንድሞቹን በመብራት ባሕረ ኤርትራ በማሻገር በመክፈል ጠላትን በመግደል መናን በማውረድ ደመናን በመጋረድ ውሃ ከዓለት አፍልቆ በማጠጣት ታማኝነት እንዲህ ነው። ታማኝ ስትሆኑ ደመና ይከልላችኋል። ታማኝ ስትሆኑ ባህር ይከፈልላችኋል። ታማኝ ስትሆኑ ጠላትን ታሸንፋላችሁ። ታማኝ ስትሆኑ የምትናገሩት ተሰሚ ይሆናል። ታማኝ ስትሆኑ ወደፊትም ወደኋላም ማየት ትችላላችሁ። ታማኝ ካልሆናችሁ ግን ማየት አትችሉም፣ ማስተዋል አትችሉም። ሙሴ ወደ እግዚአብሔር ተመልሶ እንዲህ አለ። ሙሴ ሕዝቡን መርቶ ካሻገረ በኋላ ሕዝቡ ሲበድሉ መድኃኒታችን ኢየሱስ ክርስቶስን እንዲህ ብሎ ለመነ። ወዮ ይህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸው የወርቅ አማልክት አድርገዋል አለ ሙሴ። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ተመልከት ኃጢአት ሰርተው ጣዖት አምልከው እንዳትቀስፋቸው እንዳታጠፋቸው ማራቸው አለ። ማራቸው ካልማርካቸው ግን አለ ሙሴ እግዚአብሔር ጋር እየተከራከረ ነው። ካልማርካቸው ግን ኦሪት ዘጸአት ምዕራፍ 32
ቁጥር 31 ላይ ስታነቡ ታገኙታላችሁ። ካልማርካቸው ግን በደል የሰሩትን ሕዝብ ካልማርክልኝ እኔን ከሕይወት መጽሐፍ ደምስሰኛል፣ እኔን አጥፋኝ። እንዲህ ነው ታማኝ አገልጋይ ማለት። የምመራው ሕዝብ ከሚራብ እኔ ልራብ፣ የማገለግለው ሕዝብ ከሚያዝን እኔ ልዘን ማለት ነው ታማኝ አገልጋይ ማለት። ታማኝ አገልጋይ እኔ ልሙት ሌሎች ይዳኑ የሚል ነው ታማኝ አገልጋይ ማለት። በዘመናችን ግን የምናየው አገልጋይ ግን ከዚህ የተለየ ነው። በዘመናችን የምናየው አገልጋይ በእውነት ሰዎች ይሙቱ እኔ ልኑር፣ እስኪ እንየው፣ ራሳችንን እንየው፣ ግደላችሁ። ታማኝ አገልጋይ ማለት ለሰዎች ሰዎች ይኑሩ እኔ ልሙት፣ ሰዎች ይጥገቡ እኔ ልራብ፣ ሰዎች ይልበሱ እኔ ልታረዝ፣ ሰዎች ይጠጡ እኔ ልጠማ፣ ሰዎች ይኑሩ እኔ ልሰደድ። የታማኝ አገልጋይ ጠባዩ ይሄ ነው። ለዚህ ነው ይህን ሳምንት ገብርኄር ብራ ቤተክርስቲያን የምታስተምረን የዚህ ዘመን አገልጋይ በዚህ ዘመን የምንመራ ሰዎች በእያንዳንዱ ቦታ ሁላችንም መሪዎች ነን። በየትኛውም ቦታ ማለት በቤታችን ቤተሰብ የምናስተዳድር መሪዎች ነን። በቢሮአችን ሰው የምንመራ መሪዎች ነን። በቤተክርስቲያንም እያንዳንዱ መሪውን እንደው ያ ሌላው ይቅርና ከዛም ወጥተን አካላችን የምንመራ አንድ ሰው የራሱ መሪ ነው። ሰው ራሱ እጁን የሚመራ መሪ ነው። አይኑን የሚመራ መሪ ነው። ጆሮውን የሚመራ መሪ ነው። አምስቱ የስሜት ሕዋሶችን የሚመራ መሪ ነው። ግን የዚህ ዘመን አገልጋይ ወይም ደግሞ የዚህ ዘመን መሪ እንዴት ነው ብለን ስናይ ሰዎች ይሙቱ እኔ ልኑር፣ ሰዎች ጾም ይደሩ እኔ ልብላ፣ ሰዎች ይራቆቱ እኔ ልልበስ፣ ሰዎች ይዘኑ እኔ ልደሰት። የዚህ ዘመን መሪ ይህ ትምህርት የሚያስተምረን እንዲህ እንዳናደርግ መልካም አገልጋዮች ይሄንን ገልብጠን እንድንጠቀም ሰዎች ይደሰቱ እኔ ልዘን ማለት ያስፈልጋል። ያኔ እኔ ልዘን ስንል ደግሞ የምናዝንለት ልብ ሰው ይብላ ያልነው ሰው ይደሰት ያልነው ሰው ይጠጣ ያልነው ሰው እኔ ልሰደትልህ ያልነው ሰው እኔ ልሰደትላችሁ ይላል ማለት ነው። ለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ የኛን ረሃብ ወስዶ የተራበው፣ የኛን መጠማት ወስዶ የተጠማው፣ የኛን መራቆት ወስዶ የተራቆተው። ስለዚህ የተዋሕዶ ልጅ ታማኝ አገልጋይ ለሌሎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም ማለት ነው። የራሱን ጥቅም በዚህ ዘመን በተለይ በጥቅማ ጥቅም ማን ያልወደቃል? ማን እግዚአብሔርን ያላሳዘናል? በየቢሮአችሁ፣ በየመስሪያ ቤታችሁ፣ በየቤታችሁ በቤታችሁ ውስጥ ያሉ ሰራተኞቻችሁ አጠፉ ብላችሁ ገንዘባቸውን ነጥቃችሁ፣ ብርጭቆ ሰበሩ ብላችሁ፣ አጠፉ አልታዘዙም ብላችሁ፣ የሰሩት ምግብ አይጥምም ብላችሁ ገንዘባቸውን የምትነጥቁ እግዚአብሔርን የምታሳዝኑ ካላችሁ ይህን መልእክት እየሰማችሁ ራሳችሁ እንድታስተካክሉ በእግዚአብሔር ስም እናሳስባለን። በታማኝ አገልጋዮች ድካም የሚሸለሙ አንዳንድ ሰዎች አሉ። ታማኝ አገልጋይ ከታች ይሰራል። ታማኝ የሆነ መሪ ደግሞ በታማኙ አገልጋይ ሲሸለም ይውላል። ታማኝ አገልጋዮች በሰሩት ስራ የሚወደሱ የሚሸለሙ አሉ። ታማኝ አገልጋይ ድንጋይ ሲሸከሙ ይውላሉ። ታማኝ ያልሆነ መሪ ደግሞ ወርቅ ሲሸለም ይውላል። ከጥቅሙ እንጂ ከድካሙ መካፈል የማይሽሉ ወይም ደግሞ የማይሹ ከድካሙ መክፈል ድካማቸውን የማይካፈሉ ወርቀው ሲሰሩ ወርቀው ሲያገለግሉ የማይካፈሏቸው ጥቅሙን ግን የሚካፈሏቸው ማለት ነው። እንቅፋት የሚመታው እግርን ነው፣ አክሊል የሚቀዳጀው ግን ራስን ነው። አስተውሉ። እንቅፋት የሚመታው እግርን ነው፣ አክሊል የሚቀዳጀው ደግሞ ራስ ነው። ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድ የሚደፋ ብቻ ሳይሆን ተመልከቱ፣ እንደ እግርም እንቅፋት የሚመታ መሆን አለበት ማለት የሚመታ በእንቅፋት የሚመታ። ስለዚህ እንደ እግር እንቅፋቱን፣ እሾሁን፣ መከራውን፣ ውጣ ውረዱን፣ ድካሙን የሚቀበል መሆን አለበት መሪ ማለት ነው። አክሊሏን ብቻ የሚጠብቅ፣ ምስጋናዋን ብቻ የሚጠብቅ፣ ውዳሴዋን ብቻ የሚጠብቅ፣ ሽልማቷን ብቻ የሚጠብቅ መሆን የለበትም ታማኝ አገልጋይ የተዋሕዶ ልጅ። ስለዚህ ታማኝ አገልጋይ ከተባሉት አንዱ ሙሴን አይተናል። ጨመር ላድርግላችሁ እናሳጥረዋለን። ሌላው ታማኝ አገልጋይ ነብዩ ዳዊት ነው። ነብዩ ዳዊት ለእግዚአብሔር ታማኝ አገልጋይ ነው። ዳዊት ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ እስራኤልን በንጉስነት እንዲያገለግል ከእግዚአብሔር የተመረጠ ታማኝ አገልጋይ ነው።
እንደው እናንተ ስትመሩ ኑራችሁ ጊዜ ቢገድባችሁ እርሜ ቢገድባችሁ እግዚአብሔር ከስራችሁ መሪ ያወጣል። ከስራችሁ መሪ ያወጣል። ምክንያቱም ዳዊት የተገኘው ከእሴይ ስር ነው። ዳዊት የተገኘው ከእሴይ አብራክ ነው። ነገር ግን ዳዊት ታላላቅ 7 ወንድሞች ነበሩት። ከ7ቱ ወንድሞች ተመርጦ ንጉስ የሆነ እስራኤልን የመራ ደገኛ መሪ የተባለ ዳዊት ነው። አስተውሉ። ታማኝ አገልጋይ ሌላው ዮሴፍ ነው። ዮሴፍ በወንድሞቹ ተሽጦ ዮሴፍ በስደት ሀገር እያለ ንጉሱ በቤቱ ሲሾመው የንጉሱ ባለቤት ወደድኩት ስትለው የቤቱ አሳላፊ አድርጎ ሽሞኛል፣ በቤቱ ታማኝ አድርጎኛል፣ ካንቺ ጋር አልወርቅም አልተኛም ብሎ ታማኝ ሆነ። ምን አይነት የሚያስደስት ኃይለ ቃል ነው የተዋህዶ ልጆች። ስለዚህ ታማኝ አገልጋይ ወይም ደግሞ ይህ ሳምንት ገብርኄር በማለት ያየነው እንደ ምክንያት ከሆኑት ታማኝ አገልጋይ ሙሴን አይተናል፣ ታማኝ አገልጋይ ዳዊትን አይተናል፣ ታማኝ አገልጋይ ዮሴፍን አይተናል። ታማኝነትን የምንንቅ ብዙዎች ብንሆንም አስተውሉ፣ መስረቅን ጀግንነት የምናደርግ መዋሸትን ስልጣኔ የምናደርግ ሰዎች ካለን ደግሞ ከታማኝነት ወርደናል። በዚህ ኃይለ ቃል በዚህ ወንጌል ስንመዘን እግዚአብሔርን አሳዝነናል ማለት ነው። መንጋው በክህደት ሲጠፋ ዝም ብሎ የሚያይ አገልጋይ ማለት ተመልከቱ፣ ከላይ ጀምሮ ከጳጳሳት ጀምሮ ከዲያቆናት ጀምሮ ከቄስ ጀምሮ ከመምህር ጀምሮ ከሰባኪ ጀምሮ እታች እስከታች እስከ አጻው የሆነ ድረስ ያለውን ምዕመኑን አለመጠበቅ ማለት ታማኝነትን ማጣት ማለት ነው። ታማሚው እየተሰቃየ የሚዝናና ዶክተር ካለ እሱ ታማኝ አገልጋይ አይደለም። ቆይ ሻይ ልጠጣ ሻይ ይወርድልኛል የሚል ሐኪም ካለ እሱ ታማኝ አገልጋይ አይደለም። ምክንያቱም እግዚአብሔር በሰጠው መክሊት ያላገለገለ ለሕዝብ ያልታዘዘ ከሆነ ከባድ ነው የሚሆነው። ቤተ መቅደስም ምዕመናን መባቸውን ይዘው ስለታቸውን ይዘው እያለቀሱ ልባቸው እየወረደ መጥተው ቤተ መቅደስ ይከፈትልን ገብተን እናልቅስ እንውደቅ ሲሉ ቤተ መቅደሱ አይከፈትም የምንል አገልጋዮችም ካለን እግዚአብሔርን እያሳዘንን ነው። የተዋህዶ ልጆች በንግዱ ዓለምም ያላችሁ ቅቤን ከሙዝ እየቀላቀል ቀይ አፈርን ከበርበሬ እየቀላቀልን ተመልከቱ። የማይገባውን ነገር ከሚገባ ነገር ጋር እየቀላቀል የምንሸጥ ነጋዴዎች ካለንም እግዚአብሔርን እያሳዘን ነው መሆኑን በዚሁ ማወቅ ያስፈልጋል ማለት ነው። በበርበሬ ፈንታ በበርበሬ ላይ ገል በመጨመር ሌሎችንም አጭበርብሮ የሚሸጥ ነጋዴ ካለ የሚሰርቅ ነጋዴ ካለ እግዚአብሔርን እያሳዘነው ነው፣ ታማኝ አገልጋይ አይደለም። እየነገደ ያለው በሰው ሕይወት እንጂ ራሱ የሚኖርበትን ሕይወት አይደለም ማለት ነው። የተዋህዶ ልጆች እዚህ ሚዲያ የምትከታተሉ ዛሬ ገብርኄር በማለት እየተማማርን ቆይተናል። ከሶስቱ ታማኝ አገልጋዮች 5 ከተቀበለው 2 ከተቀበለው 1 ከተቀበለው ምን እንማር ስንል ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። አንደኛ። ሁለተኛ ታማኝ መሆን ከዚያም አልፎ ከራስም አልፎ ለሀገር ለወገን ይጠቅማል። ሶስተኛ ታማኝ መሆን ለቤተ ክርስቲያን ላመኑትም ላላመኑትም ሁሉ ይጠቅማል። በመጨረሻም የጽድቅ አክሊል ይቀዳጃል፣ መንግስተ ሰማያትን ይወርሳል፣ በሰውም በእግዚአብሔር ፊት ይከበራል፣ ያስከብራል ማለት ነው። የተዋህዶ ልጆች ለዚህ ነው መዝሙረኛው ዳዊት ሲናገር ማጠቃለያ የሚሆነን መዝሙረ ዳዊት መዝሙር 11 ቁጥር 1 ላይ አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጠፍቷልና ይላል። ታማኝ ሰው ስለጠፋ፣ ደግረኛ ስለጠፋ፣ መልካም ሰው ስለጠፋ ደግ ሰው የለም ማለት። መልካም ሰው ከሌለ መተማመን የለም። ደግ ሰው ከሌለ አብሮ መኖር የለም። መልካም እረኛ ከሌለ መልካም ትውልድ ሊመጣ አይችልም። ስለዚህ መልካም እረኛ መልካም አገልጋይ በማለት ስንማማር ቆይተናል። ያስተማረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ይቆየን። አሜን።